ለአንድ ሰከንድ ያክል ቆም በሉና ይህንን መራራ እውነት አስቡ። ለምንድነው በሕይወታችሁ እጅግ የምትፈልጉት የምትንከባከቡትና ከምንም በላይ ለማስደሰት የምትደክሙለት ሰው በእናንተ ላይ ፍጹም ግዴለሽ የሚሆነው? ለምንድነው ያ ሰው የእናንተን መኖር እንደ ትልቅ ነገር የማይቆጥረው? በሌላ በኩል ደግሞ ምንም ግድ የማይላቸው ለሰዎች ስሜት የማይጨነቁና ኩሩ የሆኑ ሰዎች በሄዱበት ቦታ ሁሉ የሰዎች እጅና እግር ሲሆኑ ሁሉም ሰው ሲያከብራቸውና ሲወዳቸው ትመለከታላችሁ። ይህ የአጋጣሚ ነገር ይመስላችኋል? ፍጹም አይደለም። ዛሬ አብዛኛው የሰው ልጅ በዝምታ የሚሰቃይበትን ነገር ግን ማንም ጮሆ ሊናገረው የማይደፍረውን አንድ አስደንጋጭ የስነ ልቦና እውነት አስደምጣችኋለሁ። በኮግኒቲቭ ሳይኮሎጂ እና በኒውሮሳይንስ የምርመራ ላቦራቶሪዎች ውስጥ የተረጋገጠ አንድ ሕግ አለ። የሰው ልጅ አእምሮ መሮጥና ማሳደድን በጽኑ ይጠላል። ልክ እንደ ፊዚክስ ሕግጋት ሁሉ በሰው ልጅ ማህበራዊ ግንኙነት ውስጥም የምታሳድዱት የምትለምኑትና ራሳችሁን ዝቅ አድርጋችሁ የምታቀርቡለት ነገር ሁሉ ፍጥነቱን ጨምሮ ከናንተ ይሸሻል። ይህ ማንም ሊቀይረው የማይችለው የተፈጥሮ የስነ ልቦናዊ እውነታ ነው። ብዙ ሰዎች በሕይወታቸው ውስጥ ትልቅ ስህተት ይሰራሉ። ተፈላጊና ተወዳጅ ለመሆን በሚል ስሌት ሰዎችን ያቆላምጣሉ። ለሁሉም ሰው ፈቃደኛ ይሆናሉ። የራሳቸውን ማንነት እየገደሉ ሌሎችን ለማሳደድ ይሮጣሉ። ነገር ግን ሳይንቲስቶች የሚያስጠነቅቁት ነገር ቢኖር ይህ ባህሪያቸው በእናንተ ላይ የማህበራዊ ዋጋ መውረድ ወይም ሎ ሶሻል ቫሊዩ ምልክት ሆኖ በሌላ ሰው አእምሮ ውስጥ ይመዘገባል። በሌላ አነጋገር ሰዎችን ለማስደሰት በጨመራችሁ ቁጥር ተፈላጊነታችሁ ወደ ዜሮ ይወርዳል። የሃርቫርድ እና የስታንፎርድ ዩኒቨርሲቲ የስነ ባህሪ ሳይንቲስቶች ባደረጉት ጥልቅ የላቦራቶሪ ክትትል የሰውን ልጅ አእምሮ ዲዛይን ያደረገው የዝግመተ ለውጥ ሳይኮሎጂ ወይም ኢቮሉሽነሪ ሳይኮሎጂ ሰዎችን የሚስብበትና የሚገፋበት የራሱ የሆነ የኬሚካል ቀመር እንዳለው ደርሰውበታል። አንድ ሰው በሰዎች ዘንድ እጅግ ተፈላጊ፣ ክቡርና እንደ ማግኔት ሰዎችን የመሳብ አቅም ያለው ማራኪ ስብዕና የሚኖረው ሰዎችን ለማስደሰት በሚያደርገው የልመና ሙከራ ሳይሆን የራሱን ስነ ልቦናዊ ማዕቀፍ ሳይኮሎጂካል ፍሬምና እሴትን ከፍ ማድረግ ሲችል ብቻ ነው። ዛሬ በዚህ ጥልቅና ዝርዝር ትምህርት ውስጥ ዝም ብለን በምኞት ላይ የተመሰረቱ ማበረታቻ ወሬዎችን አናወራም። ይልቁኑ የሰው ልጅ አእምሮ ውስጣዊ አሰራር የመረመሩ ሳይንቲስቶች፣ የነርቭ ሳይንስ ባለሙያዎችና ታላላቅ የስነ ባህሪ ፈላስፋዎች የመሰከሩለትን በሰዎች ዘንድ ማንም ሊንቀው የማይችልና እጅግ ተፈላጊ ሰው የሚያደርጓችሁን 5 ፍጹም ሳይንሳዊና ሎጂካዊ ጥበባትን በዝርዝር አስደምጣችኋለሁ። ይህን ቪዲዮ እስከ መጨረሻው ሰከንድ ድረስ በጥሞና ካልተከታተላችሁትና እነዚህን 5 ሕግጋት በአስቸኳይ በሕይወታችሁ ላይ ካልተገበራችኋቸው በማህበራዊ ሕይወታችሁ ውስጥ ሁልጊዜም የሰዎች መጠቀሚያ፣ በቀላሉ የምትረሱና ዋጋችሁ የማይታወቅ ሰው ሆናችሁ ትቀራላችሁ። ወደ መጀመሪያውና በሰው ልጅ ግንኙነት ውስጥ እጅግ ጨካኝ ወደ ሆነው የስነ ልቦና ሕግ እንለፍ። ይህ መርህ የእጥረትና የትርፍ ሕግ በመባል ይታወቃል። ታዋቂው የማህበራዊ ሳይኮሎጂስት ሮበርት ቻልዲኒ ባደረገው የብዙ ዓመታት ሳይንሳዊ ምርምር አንድ አስደንጋጭ እውነትን አረጋግጧል። የሰው ልጅ አንጎል በቀላሉ የሚያገኘውን ማንኛውንም ነገር ወይንም ማንኛውንም ሰው ዋጋ እንደሌለው አድርጎ የመቁጠር አውቶማቲክ የተፈጥሮ አድሎ አለበት። ይህንንም ሳይንቲስቶች ኮግኒቲቭ ባያስ ይሉታል። እስኪ አሁን ራሳችሁን በቅንነትና በድፍረት ጠይቁ። ሰዎች በደወሉላችሁ ቁጥር ስራችሁን ትታችሁ ወዲያውኑ ታነሳላችሁ? የጽሑፍ መልእክት ሲላክላችሁስ በሰከንዶች ውስጥ ምላሽ ትሰጣላችሁ? በማንኛውም ሰዓት ለሰዎች ጥሪ እሺ ብላችሁ ለመሮጥ ሁልጊዜም ዝግጁ ናችሁ? መልሳችሁ አዎ ከሆነ ራሳችሁን በገዛ እጃችሁ እያረከሳችሁ እንደሆነ ወቁት። እናንተ ሁልጊዜም ለሁሉም ሰው ያለምንም መስፈርት ዝግጁ ስትሆኑ የሰው ልጅ አእምሮ የሚሰጠው የመጀመሪያው የደመ ነፍስ ምላሽ ንቀትና ግዴለሽነት ነው። ይህንን እውነታ የዝግመተ ለውጥ ሳይኮሎጂስቶች እንዴት እንደሚያስረዱት እንይ። በጥንቱ ዘመን የሰው ልጅ አንጎል እምብዛም የማይገኙና ለማግኘት አስቸጋሪ የሆኑትን ነገሮች ብቻ ከህልውናና ከከፍተኛ ጥራት ጋር ያገናኛቸው ነበር። ዛሬም ቢሆን በዓለም ላይ የአልማዝ ዋጋ ሰማይ የነካው ውብ ስለሆነ ብቻ አይደለም፣ ለማግኘት እጅግ አስቸጋሪና እጥረት ስላለበት ብቻ ነው። እናንተ ግን ለሁሉም ሰው በቀላሉ የምትገኙ ተራ ሰው ሆናችኋል። በማንኛውም ሰዓት ለምትፈለጉት ሰው ሁሉ ራሳችሁን በነፃ ስታቀርቡ ዋጋችሁ ወደ ዜሮ እየቀነሳችሁት ነው። ይህንን አስከፊ ስህተት በአስቸኳይ ማቆም አለባችሁ። ተፈላጊ መሆን ማለት ሰዎችን መጥላት ወይንም መደበቅ ማለት አይደለም። ይልቁኑ ለራሳችሁ ህይወት ለምትሰሩት ስራና ለራሳችሁ ክብር የምትሰጡት ዋጋ ከማንኛውም ሰው ማህበራዊ ጨዋታ በላይ መሆኑን በተግባር ማሳየት ማለት ነው።
ሰዎች እናንተን ለማግኘት የተወሰነ መስፈርት ማለፍ እንዳለባቸው በተረዱበት ቅጽበት በእናንተ ላይ ያላቸውን ጉጉትና ተፈላጊነታቸው በሺህ እጥፍ ይጨምራል። ጊዜያቸው ውድ ሲሆን እናንተም ውድ ትሆናላችሁ። ወደ ሁለተኛውና ይበልጥ ረቂቅ ወደ ሆነው የስነ ልቦና ጥበብ እንለፍ። ይህ ሕግ የውስጥን ዓለም አለመዘርገፍ ወይም የሚስጥር ስነ ልቦና በመባል ይታወቃል። እስኪ አንድ ነገር አስቡ። ስለ ራሳችሁ ትልልቅ እቅድ፣ ስለ ስኬታችሁ፣ ስለ ትናንት ህመማችሁ ወይም ስለ ነገ ፍርሃታችሁ ሁሉንም ነገር ዘርዝራችሁ ለሰዎች ከተናገራችሁ በኋላ የሚሰማችሁን ያንን ጥልቅ የሆነ የባዶነት ስሜት ታውቁታላችሁ? ያ ስሜት በአጋጣሚ የሚመጣ አይደለም። አይምሯችሁ የራሳችሁን ስነ ልቦና ኃይልና የቁጥጥር ስልጣን ለሌላ ሰው አሳልፋችሁ እንደሰጣችሁ በደመነፍስ ሲረዳ የሚፈጥረው የባህሪ ጸጸት ምልክት ነው። በሃርቫርድና በስታንፎርድ ዩኒቨርሲቲ የተደረጉ የነርቭ ሳይንስ ጥናቶች እጅግ አስደንጋጭ እውነታን ያሳያሉ። አንድ ሰው ወይም አንድን ነገር ሙሉ በሙሉ አውቀነዋል ብለን ስናስብ በአንጎላችን ውስጥ የሚመረተው የዶፓሚን መጠን ወዲያውኑ ይቆማል። ዶፓሚን የጉጉት፣ የመጠባበቅና የመገመት ሆርሞን ነው። የሰው ልጅ አእምሮ ሙሉ በሙሉ ሊተነበየው ለሚችለው መጽሐፉ እንደተነበበ ግልጽ ለሆነለትና ምንም አዲስ ነገር ለማያይ ሰው ያለውን የክብርና የመፈለግ ስሜት በአንድ ጀንበር ያጠፋል። አብዛኞቻችሁ በማህበራዊ ህይወታችሁ የምትሰሩት ትልቁ ስህተት እዚህ ላይ ነው። ተፈላጊ ለመሆን በማሰብ ሰዎችን ለመቅረብ ወይም የሰዎችን ትኩረት ለመሳብ ስትሉ ስለ ራሳችሁ ሁሉንም ሚስጥር ትዘረግፋላችሁ። ስሜታችሁን መቆጣጠር አቅቷችሁ የተሰማችሁን ስሜት ሁሉ ፊት ለፊት ታወራላችሁ። ይህንን ስታደርጉ ማራኪነታችሁንና ተደማጭነታችሁን በገዛ እጃችሁ እየገደላችሁ እንደሆነ አልተረዳችሁም። ሰዎች ስለናንተ ሁሉንም ነገር ካወቁ በኋላ በእናንተ ላይ ያላቸው ጉጉት ሙሉ በሙሉ ያበቃል። እናንተም ለነሱ ምንም የሚስብ ነገር የሌላችሁ ተራ መጽሐፍ ትሆናላችሁ። ማህበራዊ ሳይንቲስቶች እንደሚያረጋግጡት ስሜቱን መቆጣጠር የሚችል ስለራሱ ጥቂት የሚያወራ ግን ሌሎችን በጥልቀት ማዳመጥ የሚችል ሰው በማንኛውም ማህበረሰብ ውስጥ ከፍተኛ የማክበርና የመፈራት ስልጣን ይኖረዋል። ይህ መርህ ኢንፎርሜሽን አሲሜትሪ ይባላል። መረጃው በእናንተ እጅ ብቻ ሲሆን ስልጣኑም የእናንተ ይሆናል። ሰዎችን በጥልቀት አዳምጡ፣ ነገር ግን የእናንተን ውስጣዊ እቅድና ስሜት በቀላሉ አትስጡ። ሰዎች እናንተን ለማወቅ ሲጓጉ በእናንተ አእምሮ ውስጥ ምን እንዳለ ለመገመት ሲጨነቁና የሚቀጥለውን እርምጃችሁን ማወቅ ሲያቅታቸው ተፈላጊነታችሁ በየቀኑ በከፍተኛ ደረጃ ይጨምራል። ሁልጊዜም ሙሉ በሙሉ ግልጽ ያልሆነ በጥንካሬና በስሜት ቁጥጥር የተገነባ ሚስጥራዊ ማንነት ይኖራችሁ። ሰዎች እናንተ ለማንበብ ሲደክሙ ክብራችሁ ይጨምራል። ወደ ሶስተኛውና ማህበራዊ ግንኙነት ሙሉ በሙሉ ወደሚቀይረው እጅግ መራራ የስነ ልቦና ሕግ እንለፍ። ይህ መርህ የብቃትና የሉዓላዊነት ጥበብ ይባላል። ሙሉ ለሙሉ ለመቀየር ከፈለጋችሁ አሁን የምነግራችሁን እውነት ፊት ለፊት መጋፈጥ ይኖርባችኋል። የማህበራዊ ሳይንቲስቶችና የስነ ባህሪ ተመራማሪዎች በአንድ ድምፅ የሚያረጋግጡት አንድ ትልቅ እውነት አለ። የሰው ልጅ በተፈጥሮ ጥቅመኛና ህልውናውን ለማስተካከል ሁልጊዜም የተሻለ አቅም የሚፈልግ ፍጡር ነው። ሰዎች በእናንተ ህይወት ውስጥ እንዲቆዩና እናንተን እንዲፈልጓችሁ የሚያደርገው የእናንተ ደግነት ወይም ዝም ብሎ መልካም ሰው መሆን አይደለም። አእምሯቸው በእናንተ ውስጥ የሚያየው እውነተኛ ብቃት፣ ጥንካሬ፣ ዕውቀትና ጠቃሚ አቅም ሲኖር ብቻ ነው። ይህ በሳይንስ ኮምፒተንስ ሴሌክሽን ወይም በብቃት ላይ የተመሰረተ ምርጫ ይባላል። አብዛኞቻችሁ የምትኖሩት በአንድ ትልቅ ማህበራዊ ቅዠት ውስጥ ነው። ለብዙዎች መልካም ከሆንክ ሁልጊዜም ካለቀስኩላቸውና ካላስቀየምኳቸው ይፈልጉኛል ብላችሁ ታስባላችሁ። እውነታው ግን ፍጹም ተቃራኒ ነው። በዓለም ላይ ምንም አይነት እሴት፣ ብቃትና አቅም ሳይኖረው ዝም ብሎ ደግ የነበረ ሰው በታሪክ ውስጥ ተፈላጊ ሆኖ አያውቅም። የሰው ልጅ አእምሮ በደመ ነፍስ ደካማነትን ይገፋል። ብቃትና ጥንካሬ የሌለውን ሰው እንደ ጠቃሚ የህይወት አጋር አድርጎ መመዝገብ አይችልም። ፍሬም ኮንትሮል ወይም የሉዓላዊነት ማዕቀፍ የሚባለው የስነ ልቦና መርህ የሚያስተምረን ይህን ነው። ደካማና የራሱ መስመር የሌለው የሌሎችን ስሜት፣ ሐሳብና ፍላጎት ጥላ ተከትሎ የሚኖርን ሰው ማንም ሊያከብረው ወይም ሊፈልገው አይችልም። እናንተ የራሳችሁ የሆነ ጠንካራ የአስተሳሰብ ማዕቀፍ ከሌላችሁና በሰዎች ትናንሽ ትችቶች ወዲያና ወዲህ የምትነቃነቁ ከሆነ ሰዎች በእናንተ ላይ ያላቸውን እምነት ሙሉ በሙሉ ይወድማል።
ተፈላጊ ሰው ለመሆን ከፈለጋችሁ መጀመሪያ በራሳችሁ የሥራ መስክ፣ በኢኮኖሚያችሁ፣ በእውቀታችሁ ወይም በክህሎታችሁ ላይ ወደ ላቀ ደረጃ መድረስ አለባችሁ። የራሳችሁን ሕይወት ሉዓላዊነት መቆጣጠርና ማንም ሰው ሊጥሰው የማይችለው ጠንካራ ስብዕና መገንባት አለባችሁ። የስበት ማዕከሉ እናንተ መሆን አለባችሁ። እናንተ በራሳችሁ መስመር ላይ ቆማችሁ እውነተኛ ብቃትን በተግባር ስታሳዩ ሰዎች በእናንተ ስር መጠለል፣ የእናንተን ምክር መስማትና በማንኛውም ጊዜ ከእናንተ ጋር መሆን ይፈልጋሉ። የስልጣን ማዕቀፉ በእናንተ እጅ ሲሆን ዓለም ወደ እናንተ ትመጣለች። ወደ አራተኛውና ማህበራዊ ሕይወታችሁን ወደ 100% ወደሚወስደው አስደናቂ የስነ ልቦና ጥበብ እንለፍ። ይህ ሕግ እምቢ የማለትና የጠንካራ ወሰን ጥበብ በመባል ይታወቃል። አሁን የምነግራችሁን እውነት ስትሰሙ ምናልባት ውስጣችሁ በድንጋጤ ሊናወጥ ይችላል። ምክንያቱም ማህበረሰቡ ካስተማራችሁ የውሸት የደግነት ሕግጋት ጋር ሙሉ በሙሉ የሚጋጭ ነው። በአሁኑ ሰዓት በሕይወታችሁ ውስጥ ለሁሉም ሰው፣ ለሁሉም ጥያቄና ለሁሉም ማህበራዊ ፕሮግራም እሺ እያላችሁ ነው። ሰዎችን ላለማስቀየም ወይም ከሰው ላለመገለል ስትሉ ብቻ ውስጣችሁ እየጠላውና እየከበደው ፈቃደኛ ትሆናላችሁ። ይህ ባህሪ በሳይንስና በስነ ልቦና መነጽር ፒፕል ፕሊዘር ወይም ሰዎችን ለማስደሰት የሚኖር ደካማ ማንነት ይባላል። ብዙዎቻችሁ የምታስቡት ለሰዎች ሁሉ እሺ ካልኩ ይወዱኛል፣ ዋጋ ይሰጡኛል፣ እናም ይፈልጉኛል ብላችሁ ነው። ነገር ግን እውነታው ፍጹም ተቃራኒና እጅግ መራራ ነው። ለሁሉም ነገርና ለሁሉም ሰው እሺ የሚልን ፍጡር የሰው ልጅ አእምሮ በደመነፍስ አያከብረውም፣ ዋጋ አይሰጠውም፣ ፈጽሞም አይፈልገውም። ማህበራዊ ሳይንቲስቶች ባደረጉት ጥልቅ ጥናት እንደሚያረጋግጡት እምቢ ማለት የማይችል ሰው የራሱ ማንነት፣ የራሱ ዓላማና የራሱ የሆነ የህይወት መሪ የሌለው ተደርጎ ነው የሚወሰደው። ለአንድ ሰው ያላችሁን ወሰን ወይም ባውንደሪ በግልጽ ማሳየት አለመቻላችሁ ለሌላው ሰው አእምሮ የሚሰጠው መልእክት ይህ ሰው ለራሱ ምንም አይነት ክብር የለውም፣ ስለዚህ እኛም እንደፈለግን ልንጠቀምበት እንችላለን የሚል አደገኛ ምልክት ነው። ለሁሉም ነገር እሺ ስትሉ እሺታችሁ ሙሉ በሙሉ ዋጋ ያጣል። ወሰን ማበጀት ግን ለአንጎላችንና ለሰዎች አእምሮ የሚሰጠው መልእክት ይህ ሰው ለራሱ ጥልቅ ክብር አለው የሚል ነው። ለሰዎች ያላችሁን ወሰን በድፍረትና በግልጽ ስታሳዩ፣ የሰዎችን ስህተት ፊት ለፊት ለመጋፈጥ ሳትፈሩ፣ ሕጋችሁን ስታስከብሩ፣ ሰዎች እናንተን ላለማጣት እጅግ በጥንቃቄ መያዝ ይጀምራሉ። የራሱ ሕግና መስመር ያለውን ሰው ማንም ሊረግጠው ወይም ዋጋ ሊያሳጣው አይችልም። እምቢ ማለት ስትጀምሩ ተፈላጊነታችሁ በ10 ሺህ እጥፍ ይጨምራል። የራሳችሁን ሕግ በማስከበር ራሳችሁን አስጠብቁ። ወደ አምስተኛውና የሁሉንም ጥበባት መዝጊያ ወደ ሆነው እጅግ ረቂቅና አስፈሪ የስነ ልቦና ሕግ እንለፍ። ይህ መርህ የአእምሮ ነፃነትና የስሜት አለመጠባበቅ ወይም ሳይኮሎጂካል ዲታችመንት በመባል ይታወቃል። እስኪ ሁላችሁም በሕይወታችሁ ውስጥ የተከሰተውን ይህንን አስገራሚ ክስተት በቅንነት አስታውሱ። አንድን ሰው ወይም አንድን ወሳኝ ዕድል በከፍተኛ ደረጃ ስትፈልጉት ያ ነገር ከሌለ ሕይወቴ ሙሉ አይሆንም ብላችሁ ስትጨነቁና ሌት ከቀን ስታስቡ ያ ነገር ፍጥነቱን ጨምሮ ከአጠገባችሁ ሲሸሽና ሲጠፋ አስተውላችኋል? በሌላ በኩል ደግሞ ያንን ነገር ሙሉ በሙሉ ስትረሱት ወይም ፍላጎታችሁን ሙሉ በሙሉ ስታቆሙ በራሱ ጊዜ ፈልጓችሁ ሲመጣስ አልታዘባችሁም? ይህ በአጋጣሚ የሚፈጠር የአጋጣሚ ነገር አይደለም። በስነ ልቦናና በባህሪ ሳይንስ ውስጥ ዘ ሎው ኦፍ ሪቨርስ ኢፈርት ወይም የተገላቢጦሽ ጥረት ሕግ የሚባል ፍጹም ሳይንሳዊ መርህ አለ። ሳይንቲስቶች በጥልቀት እንደሚያረጋግጡት አንድን ነገር ወይም አንድን ሰው ለማግኘት ከመጠን በላይ ስትጨነቁና ካጣሁት ብላችሁ ስትፈሩ የአንጎላችሁ ክፍል የፍርሃትና የጥገኝነት ምልክቶችን ማምረት ይጀምራል። ይህ ስውር ጭንቀታችሁ በባህሪያችሁ፣ በአነጋገራችሁ፣ በምልክቶቻችሁና በሰውነታችሁ እንቅስቃሴ ላይ በቀጥታ ይንጸባረቃል። በሌላው ሰው አእምሮ ውስጥ ደግሞ ይህ ባህሪያችሁ ከፍተኛ የሆነ የደካማነትና የዝቅተኝነት ዋጋ ምልክት ሆኖ ይመዘገባል። የምትለምኑትን ነገር ሁሉ ሰዎች እንዲነፍጓችሁ የአንጎላቸው ደመ ነፍስ ያዛቸዋል። ተፈላጊ ሰዎች ግን በዚህ ምድር ላይ ምንም ነገር ከሕይወታቸው ቢወጣ፣ ምንም አይነት ግንኙነት ቢቋረጥ እንደማይጠፋና ህልውናቸው እንደማይናጋ ሙሉ የአእምሮ ነፃነት አላቸው። እነሱ ከሰዎች ጋር ፍቅር፣ ክብርና ጥልቅ ማህበራዊ ግንኙነት ይኖራቸዋል። ነገር ግን ሕይወታቸው፣ ደስታቸውና ሰላማቸው ሙሉ በሙሉ በአንድ ሰው ፍላጎት ወይም መኖር ላይ ፈጽሞ አይንጠለጠልም። ይህ ስሜታዊ አለመጣበቅ በሌላው ሰው አእምሮ ውስጥ እጅግ ከፍተኛ የሆነ ስውር ፍርሃትን ይፈጥራል። ያ ሰው በአእምሮ ውስጥ ይህንን ሰው በቀላሉ ማጣት እችላለሁ፣ እኔ ካልተጠነቀቅኩኝና ክብሩን ካልጠበቅኩኝ ትቶኝ ይሄዳል የሚል ስጋት እንዲሰማው ያደርጋል። በዚህ ጊዜ የስልጣኑንና የስበት ማዕከሉን ቁልፍ ሙሉ በሙሉ ለሱ ያስረክባል።
ውድ አድማጮቻችን የዛሬውን ትምህርት በዚህ ያበቃን። ከዛሬ ጀምሮ እነዚህን 5 ሕግጋት በሕይወታችሁ ላይ በተግባር አውሏቸው። ከዛም ሕይወታችሁ ለአንዴና ለመጨረሻ ጊዜ ሲቀየር ለውጡን በተግባር ትመለከታላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑ ላይክ በማድረግ ለሌሎች እንዲደርስ ያድርጉ። በቀጣይም እንደዚህ ያሉ አስተማሪና ሕይወት ቀያሪ ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የዚህ አስተማሪ ቻናል ቤተሰብ ይሁኑ። በሚቀጥለው አስተማሪ ቪዲዮ እስክንገናኝ ቸር ያቆየን።